እሺ የት አለች ስጫት መነንም አለች መነን ነይ አይ ይሄን ቀይ ላለ መነን ለሷ ስጫት እሱ መነን ተሸለመ እሺ ማን ነው ሳይመልስ የወሰደ መጽሐፍ ማን ነው ሳይመልስ ፓይታጎረስ ሰተናል ፓይታጎረስ በጣም ምርጥ መጽሐፍ ነው አንበው እሺ አጨብጭቡ መምህሮቹን እንሰጣቸዋለን ለሁለቱ መምህራን ልጆች ተው ምን ያረከ ነው ልጄ ቀስ ብላችሁ እንዳትወድቁ እናመሰግናለን ስለመጣ አይ የዱር ናቸው እነዚህ የድሮ ስዕሎቼ ናቸው እጄን ይባርክ አሜን 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 እሺ እናመሰግናለን አዎ ገና ይነፋበታል ልነፋበት ነው አሁን ተው እሺ አሁን ይሄ የምታዩት ቦታ የሥራ ቦታዬ ነው እንጨት ስራ የምሰራበት ነው ተው ልጆች ተው እሱ ተቃተንኩት ተው እሺ አንቺ እዚህ ላይ የምትመለከቱት ያው አቧራ የጠጡ የውድድር መርሃ ግብሬ ላይ የነበሩ ኳስ አወዳድራው አልኳችሁ 16 ነው የነሱ ማስታወቂያዎች ናቸው እነዚህ የምትመለከቷቸው ሌላው የጌቱ በቀለ ሽልማት የሚባል አለ በነገራችሁ ላይ ይውላችሁ በየአመቱ ስጦታ የምሰጥበት 17ኛው ዙር ዘንድሮ ነው እሱን ጭምር እሰጣለሁ ይሄን ይመስላል የእንጨት ስራ ቦታዬ እንግዲህ ወደዛ ደግሞ እንሂድ እሺ ና እሺ አሁን የምትመለከቱት ላይብረሪ ነው በጣም አሪፍ ነው ይሄን በእጄ የሰራሁት መሳሪያ ነው በእጄ የተሰራ ነው አይተኩስም ለምስል ነው ያው ጦርና ጋሻው ያኔ የሰራሁት ጋሻውን እኔ አይደለም ዋንጫዎቹ እነዚህ ክለቤ ያገኛቸው ናቸው እዛ ጋር የሚታያቸው ሁለት ዋንጫ እዛ ላይ ሆኖ አጠጋ እሱ ጭምር ክለቤ ያገኘው ሌሎቹ እነዚህ ስዕሎቼ ናቸው የምትመለከቱት እነዚህ የሳልኳቸው ናቸው ሁሉም እኔ የሳልኳቸው ናቸው ስዕሎቹ እዚህ የምትመለከቷቸው ስዕሎቹ ላይ እኔ ስራዎች ናቸው እዚህ ጋር በነገራችሁ ላይ በጎ ሰው ሽልማት የሚባልም ተሸልሜያለሁ ሀገር አቀፍ የበጎ ሰው ሽልማት 2008 ላይ ይሄ ሌሎች የነገይቱ ኢትዮጵያ እግር ኳስ ክለብ ሰበታ ወጣቶችና ስፖርት ጉዳይ ጽፈት ቤት የምስክር ወረቀት የነገይቱ ኢትዮጵያ የሚባል ይሄ የነገይቱ ኢትዮጵያ አርማችን ነው የክለባችን ነቨር ጊቭ አፕ አይ የኔ አይደለም ያኛው የኔ አይደለም የኔ እነዚህ ናቸው ያላለቁ ናቸው ብዙዎች የኔ አይደለም ስኬቾች አሉኝ አሁን አይመችም ላሳያችሁ አልችልም በሉ አሁን ውጡ ቀይሯቸው እሺ ወብዙት እሺ ሚመለስ መጣፍ አሰጣለን ቀደም ሲል ነግሬያችኋለሁ መጽሐፍ ለመውሰድ 400 ብር ያባልነት ክፍያ መክፈል አለብሽ አንድ ሁለተኛው ደግሞ የመጽሐፉን ዋጋ መጽሐፍ ብር አሲሰሽ ነው የምትወስጂው በሁለት መልኩ ነው መጽሐፍ የሚዋሰው እሺ ከዛ ውጪ ሌላ ውሰት አይሰጥም ጥሩ ይሄ የምትመለከቷቸው የመጽሐፍ ክምችቶቼ ናቸው እዚህ ጋር የጋዜጣ ክምችት አለ የሲዲ ክምችት አለ VHS የሚባል አለ ካሴት አለ እነዚህን ሁሉ እንግዲህ ላይብረሪያችን እቃ ናቸው ዋንጫዎች እነዚህ የሰራዋቸው ናቸው በነገራችሁ ላይ ያ የክለቤ ዋንጫ አሸንፎ ያገኘው ነው እዛ ውስጥም ሁለት ዋንጫ እሱም እኔ የሰራሁት ነው የእናቶች ዋንጫ አላልኳችሁም ቅድም ከማዘጋጀው አድዋ የእናቶች የሜዲካልን ውስጥ የነሱ ዋንጫ ነው እሺ በእንጨት የሰራሁት እንትኑን እንዳትነካው ተይ ሚጣ ጥሩምባ ነው ንፊ ውስጥ ንፊ ተውላት እሺ አንተ በቃ እነዚህ ስዕሎች ሁሉ አይኔ ናቸው ምን ይገልጹ ናቸው የተለያየ ሐሳብ ነው ያለው ይሄ አሁን የአርበኞችን ታሪክ ነው
ፈረስም ተዋግቷል። ለኢትዮጵያ አንድነት ዋጋ የተከፈለ የአጥንት ክስካሽና የደም ፍሳሽን ለማሳየት ነው። አላለቀም። አንተ ነው የሰራው? እሷ እየፈተለች ነው። አዎ ወይ ይሄን አንተ ነው የሰራው? አይ የኔ አይደለም፣ ግን ልብሶቼ ላይ ለምለጥፈው የገዛሁት ነው። የቱ ለጥፌም የሰራሁት ልብስ አለ። አላያችሁትም? የሆነ ፎቶ ላይ አይተናል። አዎ እሺ፣ ውጡ፣ ቀይሩ። እናመሰግናለን። አቤት መሳሪያው ምን ነው የሰራሁት? አይሰራም። በእንጨት ነው የሰራሁት። ዝም ብሎ የሙከራ ነው። ሐውልቱ ማየት ትችላላችሁ። እዛ ስር ከመሬት ደረጃው ስር አለላችሁ። ተው አንተ እሺ ኑ ሮቼ ናቸው። እዛ ጋር የምትመለከቱ ስዕሎች አሉ። እነዚህ መጽሐፍቶቹ የላይብረሪያችን ሀብቶች ናቸው። እነዚህ ይሄን በመሳሪያ አይረብሹ መረ የሰራሁት ነው። ይሄ ለፕሮግራሞች የሚይዘው ነው። ሌላው ይሄ ጦርና ጋሻውን ገዝቼ ነው። ጦርና ጎራዴውን ግን በእንጨት ሰርቼ ነው። እነዚህ ዋንጫዎች የፕሮግራም ዋንጫዎች ናቸው። በአጋጣሚ ሁለተኛው ዙር ዓለም አቀፍ የእናቶች ቀንን ግንቦት 1 ላይ የሚከበር ነው። ብዙውን ጊዜ ተው እንደዛ አይነካም። እሺ ሸራ ነው። በዛ ልክ ጣውላ ብዙም የለምና አይነካም። እሺ ሸራ በነገራችሁ ላይ ስዕል እንደዚህ ከተጫናችሁት ወደ ውስጥ ነው የምትሰረጉዱት። በእጅ አይነካም፣ በአይን ነው። እጅ ላይ አሁን አይን አለ፣ እዚህ ላይ አይን አለ። በቃ አይኔ ነው። የአይን ምግብ ነው ስዕል በነገራችሁ ላይ የመንፈስ ምግብ ነው። አይታችሁ የምትረኩት በአይናችሁ ነውና አይነካም። እርግጥ ነው አምስቱን የስሜት ሕዋሳታቸውን ማዕከል አድርገው የትምህርት አቀባበል ውስጥ ያሉ ልጆች አሉ። በመዳሰስ የሚማሩ አሉ፣ በማስማት በማየት ገብቷቸዋል። አሁን እናንተ የመዳሰስ አቋም ነው ያላችሁ። ቴክኒክ ነገር ላይ ስልጠና ስጧቸው የሚነካኩ ልጆች እና እነዚህ ዋንጫዎች አሁን ኦፍታና ጌቱ ያልኩት ልጄ ሁለተኛው ዙር አሸናፊ የሆነበት ነው የተሰጠው ነው። ይሄ አድዋ አንደኛው ዙር የነበረ ነው። የነጌቱ ኢትዮጵያ የሚባል ክለቤ አዲስ አበባን ክለብ አሸንፎ ያገኘ ነው። ይሄ የአምስተኛው ዙር የእናቶች ዋንጫ አሸንፈን ነው። ይሄንን እኛ ልጆች ትናንሾቹ ቅድም ያልኳችሁ አሁን ዛሬ ጨዋታ አላችሁ ያልኳችሁ ይሄም የእናቶች ነው። ይሄ የጴጥሮስ ቀን ዋንጫ ነው። የጴጥሮስ ቀን ዋንጫ የእውነት ቀን ሐምሌ 22 ነው እሱ መርሃ ግብሩ የሚከናወነው። መጽሐፍና ይሄን ዋንጫ መስጠት ነው። ሌላው እዛ ጋር የምትመለከቱት ስጦታ ናት። እቺ በነገራችሁ ላይ እቺ አዋርድ የጌቱ በቀለ ሽልማት መርሃ ግብር ላይ ስጦታ የምትሰጠናት። በአጋጣሚ እዚህ ጋር የምትመለከቱት ሳይሰጠው የቀረ የእንዳለ ጌታ ከበደ ደራሲ ነው። የእሱ አዋርድ ናት። ይሰጠዋል። ከመጽሐፍ ጋር አለው። እዚህ አንድ መጽሐፍ የእሱ መጽሐፍ አብሮ የሚሰጠው ነው። ይሄን ይመስላል። እናመሰግናለን። ጥያቄ ካላችሁ እሺ። ሜዳሊያ የሁላችሁ ሰራለሁ ያልኩት ይሄ ነው። አንዱ ሜዳሊያ የመርሃ ግብር በእንጨት ነው ልስጣችሁ።